ሃፒ ሮያል ዴይ። ኦኬ ሐምሌ 22 ቅድም እንዳልኳችሁ እንዴት ደስ ይላሉ እናት ስለ ቅዱስ ዑራኤል እኮ መጀመሪያ ላይ እንዴት ነው አድርስ ምናምን ተብሎ የተላከው መስሎኛል። ለካ እንዴት ትንሽ ናቸው በጣም ደግሞ የብራጃው ጭበና። ሰላም ቤተሰብ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ላይ በጣም ልትወዱትና ቆንጆ ትምህርት ልትማሩበት የምትችሏቸውን ቪዲዮዎች እንደተለመደው ሰብሰብ አድርገን መጥተናል። ቁም ነገርና መልካም ነገሮችን ለመጨበጥ ወደዚህ ቻናል ከመጣችሁ ሁሌ እንደምለው ቻናሉን ሰብስክራይብ በማድረግ አሁኑኑ ቤተሰብ ይሁኑ። እንግዲህ ከሰሞኑ የተለያዩ ቪዲዮዎችን ዛሬ ላይ ሰብሰብ አድርገን መጥተናል። እንግዲህ የታላቁ ሊቀ መላእክት የቅዱስ ገብርኤልን በዓል አክብረን አሳልፈናል። ከዛ ባሻገር ደግሞ ቅዱስ ዑራኤልም እንዲሁ አልፎ ነበር ክብረ በዓሉ። እነዛን ያማከሉና የተለያዩ ቁም ነገርና መንፈሳዊ ነገሮችን ልጨብጧቸው የምትችሏቸውን ቪዲዮዎች ሰብሰብ አድርገን መጥተናል። ይሄ ቪዲዮ ለሁሉም ሰው እንዲደርስ ቪዲዮውን ላይክ እያደረጋችሁ እንዲጀምሩ አሳስባለሁ። ወደ ቪዲዮ ውጭ ሀገር ነው መሰለኝ ሃፒ ሮያል ዴይ። ኦኬ ሐምሌ 22 ቅድም እንዳልኳችሁ እንዴት ደስ ይላሉ እናት ስለ ቅዱስ ዑራኤል ደስ ይላሉ። ማርያም ደስ ይላሉ። እንዴት ማለት የኢትዮጵያን ያለውን ባህል ምዕራባውያን እንዲለምዱ ማድረግ ትልቅ ነገር ነው። እውነት አለማፈር ማለት ነው። እንዴት ደስ በጣም ነው የምታምሩ። አይ ቲንክ ብዙ ጊዜ እከታተላታለሁ እቺ ልጅ እና በጣም ነው ደስ የምትለው የሀገሯን ባህል ያለምንም ፍርሃት በኩራት እንዲህ ለምዕራባውያን ስታሳይ ደስ ይላል። ሃይማኖትን እንዲህ በነፃነት መግለጽ ነው የታባቱ የእውነት በደንብ እናከብረዋለን እንጂ ቢዝነስ ማርያም ትችላለች። በቃ ያለምንም ፍርሃት ያለምንም መሳቀቅ እንዲህ ነው ሃይማኖትን ማስቀጠል ማለት እና ዛሬ ላይ የጀመረችው ትንሽ ነገር ላይ ቀጣይ ላይ ብዙ ነገሮችን ትጨበጥበታለች፣ ብዙ ነገሮችን ትሰራበታለች። አበረታቷት፣ የምር ትችላለች። የቅዱስ ገብርኤል ራሳችሁ ናችሁ ማህበር ያዘጋጃችሁ? የታሉ ማለት ነው? ስላስተሰይ እንዳለ ማህበረሰኞች ናችሁ ተባላችሁላችሁ። እነዚህ ህጻናት ባልሆኑ ዝክር ነው የዘከሩት። በየወሩ ነው የምዘክሩት። እኔ እኮ መጀመሪያ ላይ እንዴት ነው አድርስ ምናምን ተብሎ የተላከው መስሎኛል። ለካ እንዴት ትንሽ ናቸው በጣም ደግሞ እንዴት አባታቸው የሚኖሩት በማርያም ገብርኤል ያሳድጋችሁ ብለናል። የምር ደስ ስትሉ የእውነት ላይክ እንደዚህ አይነት ህፃናትን ነው ህፃናትን በእንደዚህ አይነት ነገር ማሳደግ ዛሬ ላይ የእውነት የምር እኛም ልጅ እያለን በእንደዚህ አይነት መንገድ አሳልፈን ነበርና ልክ ግን በእንደዚህ አይነት ልክ እነሱ በገለጹበት መንገድ አይደለም፣ ግን እኛም አልፈንበታል። ጽዋ በልጅነት ከምነግራችሁ በላይ በጣም 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 ትልቅ ኢምፖርታንት ነው። ላይክ እኔ አሁን ላለሁበት ህይወትና አሁን ላለሁበት ሁኔታ ያኔ በልጅነት ያሳለፍኳቸው የተለያዩ ስፖርቶች ያሳለፍኳቸው ህይወቶች ዛሬ ላይ በጣም ብዙ ነገሮችን አስተካክሎልኛል እና የልጅነት መንፈሳዊ ህይወት በጣም በጣም ትልቅ ነገር ነው አሁን ለምንኖርበት ህይወት ማለት ነው። አንድ ሰውዬ እሑድ ጠዋት ቤተክርስቲያን መጣ። ከሚስቱ ጋር መጥቶ አያውቅም። በግድ እንደው ለምናው እስቲ ዛሬ እንኳን ሊያስቀድስ መጣና ቅዳሴው ተካሂዶ
ስብከት እየተሰበከ እያለ ሞባይሉ ጮኸ። ከዛ ሲጮህ ቤተ መቅደስ ውስጥ ያለው ሰው በሙሉ ዞሮ ገላመጠ። ያማትባል ግን ከዛ ኪሱ ጠፋበት። ራሱ አንዳንዴ ሰው ሲያይ እኮ ያስደነግጣል አይደል? ብሎ እንደምንም ብቻ ዘጋው። ከዛ ሰባኪ ድንብርብራችን አለ የሚወጣው ቆሞ ደግሞ ያውን ቤተክርስቲያን ነው ስልክ ቤተክርስቲያን ውስጥ እንዴት ይዛችሁ ከፍታችሁ ትመጣላችሁ በሚል ለ5 ደቂቃ ገሰጸው ሰው። ከዛ አለቀ። ወይኔ ጋይስ የመጀመሪያ ጊዜ እኮ ነው የመጣው ቤተክርስቲያን። ሚስቱ መኪና ውስጥ እየመከረችው ነው እርምህን ብትመጣ ገና ሚስቱ ታዋርደኝ እያለ ቅድም ሰባኪ ነበር። ገና ሚስቱ አሁንም ድጋሚ እየመከረችው ብሎ ሄደና ትንሽ ልጠጣ በቃ ብሎ ሊሰክር መጠጥ ቤት ገብቶ ቢራ አዘዘ። ተጎነጨና ባንኮኒው ላይ ያስቀምጣለሁ ሲል ተደፍቶ እዛ ላይ የተቀመጡ ሰዎች ላይ ተረጨ። ደግሞ ደና ሱፍ የለበሱ ሰዎች ናቸው። ዛሬ ቀን አይደለም ማለት ተነሱና ወይ አይዞ ያጋጥማል ምንም ማለት አይደለም ማለት። የመጠጥ ቤቷ ባለቤት ሰራተኛ አዘዘችና ቦታው ተወለወለ። ዛሬ እኔንም ጋብዝ ብላ ቢራ በነጻ ሰጠችው። ይሄ ሰውዬ ከዛች ቀን ጀምሮ ከዛ መጠጥ ቤት ቀርቶ እንዴት ያውቃል? መስተንግዶ ማግኘት የነበረበት የት ነበረ? ቤተክርስቲያን ነበረ። እኛ እንደ ሾህ እንዋጋለን እናፈርጧለን። በጣም የሚያናድደው የምር በቃ ላይ አወዳደር አስባችሁታል። መጀመሪያ ማግኘት የነበረበት ቤተክርስቲያን ነበረ። እነዛው ሁሉ ላይክ ሰባኪውም ወረደበት፣ ገና ባለቤቱም ገና እየሰበከችው ሄደ። ከዛ በኋላ መጠጥ ቤት ሄደ። በመድኃኒዓለም ስም አስባችሁታል። ግን ላይክ ሁለቱን እያወዳደረ እንኳን በቃ የትኛውም ኦፖርቹኒቲ ላይክ ይሄ መጀመሪያ ጊዜ ነው ቤተክርስቲያን የሄደው። ግን ለመጀመሪያ ጊዜ በሄደበት አጋጣሚ ሁለቱን ኦፖርቹኒቲ አወዳደረ። ላይክ የትኛው ተሻለ? ያስጠላል። ገብርኤል ያንቀል ያመቱ ገብርኤል ባንቀል እንዴ ቆቀቀ እንደውም ይሄ ነገር ትዝ አለኝና እንዴት ነው ማለት ብዙ ንግስ እናነግሳለን እና አብዛኛው ጊዜ ፕሮቴስታንቶችም የሚጠይቁት ነው የት ነው ቅዱስ ገብርኤል ያለው? የሚሄዱት አካላት ሊያከበሩ ሐዋሳ ገብርኤል አለ፣ ብዙ ቦታ ገብርኤሎች አሉ። ግን ላይክ የገብርኤል ቤተክርስቲያኖች አሉ እና የትኛው ነው ቅዱስ ገብርኤል ያለው? እስቲ እናዳምጡ። አንዳንድ ሰው ብዙ ቦታ ላይ ተከፈለ ቅዱስ ገብርኤል አመቱ ሲከበር ቁልቢ ይከበራል። አዲስ አበባ ስንት ቤተክርስቲያናት አለ? በጣም ብዙ የአመቱ ገብርኤል በዓል ቀን የት ነው? ቁልቢ ነው። አንዳንድ ሰው ይቀናል ገብርኤል አሁን ሰዎች ሲያስጨንቁን ብሬልስ በእውነት ወደ እውነታው ስንመጣ እንዴት ነው በአንድ ጊዜ ብዙ ቦታ መሄድ የሚችለው? እኔ ቀላል ጥያቄ ልጠይቃቸው። አሁን እዚህ ቆሜ እየተናገርኩ ያለሁትን ትምህርት ዓለም ላይ ያለ ሰው ሁሉ እንዲሰማው ማድረግ ይቻላል አይቻልም? ይቻላል። ላይክ ኢንተርኔት በመጠቀም ላይክ እናንተ ጋር እንደማለት አይነት ነገር ማለት ነው። እግዚአብሔር ማን የሰራው? ሰው በሰራው ኢንተርኔት እኔ እዚህ ጋር ቁጭ ብዬ እዚህ ጋር ቆሜ የምናገረውን ዓለም ላይ ያሉ ሰዎች በተመሳሳይ ጊዜ እያዩ እንዲማሩ ማድረግ ይቻላል አይቻልም? ይህንን ቴክኖሎጂ የሰራው ማን ነው? ሰው የሰራው ቴክኖሎጂ በዓለም መዳረስ ከቻለ እግዚአብሔር የሰራው ገብርኤል በዓለም መድረስ ይችላል አይችልም? ከሰው ስራና ከእግዚአብሔር ስራ የማን ስራ ይበልጣል? እንደው እንዴት ነው የምናየው ራሳችንን? ከእግዚአብሔርን ልናሳልፈው ነው? ላይክ ኢማጂን ቀለል ያለ ነገር ነው። ላይክ መጽሐፍ ቅዱስን ማገላበጥም ብዙ ጊዜ ላይ ያስፈልገን ይችላል ይሄን ጥያቄ ለመመለስ ማለት ነው። እና ቀላል ነው ለመናገር ላይክ እንዴት ነው እኔና እናንተ የምንገናኝበት ኢንተርኔት አለ። ይሄን የሰራው ሰው ነው። እግዚአብሔር የሰራው ደግሞ ላይክ መልአክ ነው። እኛ እንደምናስበው አናደርገው። ላይክ የእግዚአብሔር መልአክ ያውም ሊቀ መላእክት የተባለ አንድ ገናና ቅዱስ ሚካኤል ላይክ ስለ መልአክ ነው እንጂ የምናወራው ስለ ሰው አይደለም የምናወራውና በጣም ቀላል ነው። ግን በደንብ ኮንሰፕት እንድታደርጉት የምፈልገው ነገር በሁሉ ቦታ ይሞላል በፍጹም ቤተክርስቲያናችን ማስተምራት ታውቃለህ። በሁሉ ቦታ የሚሞላ ቅዱስ እግዚአብሔር ብቻ ነው። ስለዚህ መላእክት ግን አሁን በተነሳው ኮንሰፕት ላይ የሁሉ ቦታ
ቦታ ላይ ተገኝተው ማድረስ ይችላሉ። ያ ማለት ከአንድ ቦታ ወደ አንድ ቦታ ተንቀሳቅሰው ነው እንጂ ላይ ሁሉ ቦታ ሰፍረው አይደለም ገደም ይሰበርበት። ሰሞኑን ግን እንዴት ነው የባለፈው ቪዲዮ ላይ ማየታችሁ ከሆነ አንድ ትራፊክ ይዤ ቀርቤ ነበርና ዝማሬ በጣም እያገለገለ፣ ዛሬ ደግሞ ሰባኪ ናቸውና አዳምጣቸው እስቲ። ያውኑን መልእክት እንደገና እግዚአብሔር ከእናንተ ጋር ይሁን። ደግሞ ዝም ብላችሁ መንፈሳዊ ጉዞ ስለተባለ ማሄድ አይደለም። ስንንቀሳቀስ ኤኒ ታይም የምንጸልየው ለሀገራችን ሰላም፣ ለሀገራችን እግዚአብሔር የወሰደብንን ሰላም እንዲመልሰን። በዚህ ሰዓት ላይ እዚህ አካባቢ ዝናባማ ነበረ፣ አሁን ሲታው እየደረቀ ነው። ስለዚህ እንዲህ አይነት ነገር በጎ ነገር ማድረግ፣ የደከመውን ማበረታታት፣ የወደቀው ማንሳት፣ ልብስ አጥቶ ለሚቸገሩ ለመስራት። አንድ 10 ልብስ ይዘህ አንድ ልብስ ለሌለው ዝም ብለህ የሚቀብታል አንተ አማኝ አይደለም ማለት ነው። ወንጌል ጠቀሰ እያያችሁ የደከሙትን አይተህ ዝም ብለህ አልፋል ማለት ነው። ትራፊኮች አይተሻሉ። ክርስቶስን መስላችሁ ነው አምናችሁ መልካም ጊዜ ይሁንላችሁ። ጭበና በጣም ደስ ይላል። ትራፊኮች ተማሩ፣ ደስ ይላል። የምር እኔ ባለፈውም ተናግሬያለሁ። የመንግስት አካላት ከእግዚአብሔር ጋር ግንኙነታችሁ አጠንክሩ። የምር ለህዝብ ለሀገር ታማኝ ሲሆኑ በጣም ደስ ይላልና ላይክ እንደዚህ አይነት ትራፊኮችን ያብዛልን። የዘፋኙን ኮንሰርት እያደመክ ጅል አትሁን። አንተ ክርስቲያን፣ አንተ ኦርቶዶክሳዊ፣ አንተ የንጉስ ልጅ፣ አንተ በጌታ ደም የተዋጀህ፣ ማንም የሚያሽከረክርህ፣ ማንም የሚራመድብህ፣ ማንም እንደፈለገ የሚነዳ ታች ዘፋኙ ሴት ግን አይምሮህ ላይ ተጫውታ ታልፋለች። እሷ ማስታወቂያ የሰራች ገንዘብ ታገኛለች። አንተ ላይ መኪና ትነዳለች። አንተ የእሷ አድናቂ ነህ። አንተ የእሷን ቪዲዮ ሴቭ አድርገሃል። አንተ የዘፋኞቹን ድምፅ መጥሪያ አድርገሃል። እሱስ ቤት ሰርቷል። ሲበቃውስ አሁን ከዚህ በኋላ በጌታ ነኝ ይልሃል። ሲዘፍን የነበረው ሰው በቅቶኛል፣ ከዚህ በኋላ ከጨለማ ወጥቻለሁ ወደ ብርሃን ይላል። ጨርሷል። ቤቱን ሰርቶ ጨርሷል። መኪናውን ገዝቷል። የሚፈልገውና ከዛስ ግጥምና ዜማ አልቆበታል። ድምፁ መዘጋት ጀምሯል። ልስፈን ቢልም የሚሰማው የለም። አንተ ግን በስልክ ሴቭ አድርገዋል ዘፈኑ። ለምንድን ነው ሞኝ ምን ሆነ? አንተ የክርስቶስ ነህ። ሰማያዊ ሐሳብ፣ ሰማያዊ ራእይ ያለ የመንፈስ ቅዱስ ልጅ ነህ። ይሄ ነው ሞኝ አትሁን። የማን መጫወቻ? እኛ እኮ የምንጠራችሁ እኛን እንጫወትባችሁ እኮ አይደለም እኮ የክርስቶስ እንድትሆኑ እኮ ነው የምንጠራችሁ። ቤተክርስቲያን የምትጠራችሁ ልትጫወትባችሁ አይደለም፣ ክርስቶስ እንዲነግስባችሁ እኮ ነው። የተነጠፈ ሰውነት፣ ያጌጠ የተሸለመ ሰውነት፣ ለጌታ ማደሪያ ምቹ መቅደስ ዙፋን እንዲሆን ነው እኮ። መቅደስ እንድትሆኑ ነው እኮ። ይሄን መቅደስ ሰርታ እናንተን የምትጠራው እናንተ ከዚህ መቅደስ በላይ የከበራችሁ ስለሆናችሁ ለመጫወቻነት አይደለም። ምን ፈልጋችሁ? ያሳዝናል ግን ለመናገር አብዛኛው ጊዜ እኛ ቤተክርስቲያናችን ላይ በጣም ብዙ ምዕመን አለ፣ ግን አብዛኛው ኮንሰርት በተባለ ቁጥር የተለያዩ የሚያስጠላና በጣም ብዙ አሳፋሪ በሆኑ ድርጊቶች የምንታወቀው በጣም ብዙ ክርስቲያኖች አለንና ወለላ ለመናገር ሃይማኖታችን አናሰደው። ይሄ ማህተብ፣ ይሄ ክር በጣም ብዙ የተለፋበት ሃይማኖታችን ዛሬ ላይ ለመድረሷ በጣም ብዙ የተለፋለት ቅድስትና ንጽሕት የሆነች ሃይማኖት ነው ያለና ወለላ ለመናገር እኔ በየትኛውም ዓለም ላይ እኔ እስካለሁበት ማምናት ሃይማኖት በጣም ትልቅና እጅግ የከበረች ውድ ናት። ማንም ተነስቶ ሊያገኛት የሚችል አይደለም። ላይክ በእግዚአብሔር ፈቃድ የምናገኛት ትልቅ ሃይማኖት ነው ያለና ከነገሮች እንቆጠብ። የምር ሃይማኖታችን እናጽና። ላይክ ባሉባልታ ቦታዎች ተገኝተን ሃይማኖትና ንጽህናችንን አናርክስ። የእውነት እቺ ያሰርናት ማዕተብ ዛሬ ላይ ምናልባት ትኩረት ላናደርግበት እንችላለን እንጂ ትልቁም ነገር የምንገነባባት፣ ትልቅ ተስፋ የምናገኝባት፣ ትልቅ ሐሴትን የምናደስባት ትልቅ አደራና ትልቅ ቃል ኪዳን ያዝሙና የእውነት ነው የምላችሁ ሃይማኖታችንን እንጠብቅ ባይ ነኝ። እንግዲህ ቤተሰብ ለዛሬ ያዝናቸው ቪዲዮዎች በዚህ አበቃ። ቀጣይ በተለያዩ መንፈሳዊና ቁም ነገር አዘል ቪዲዮዎች እንገናኛለን። ዛሬ ላይ በጣም ብዙ መልካም ነገሮችን እንደጨበጣችሁበት ባለሙሉ ተስፋዎች ነን። ቀጣይ በተለያዩ ቪዲዮዎች እስክንገናኝ ድረስ ለሁሉም ህዝብ ይህን ቪዲዮ እንዲደርሳቸው ቻናሉን ሰብስክራይብ በማድረግ እንዲሁም ይህ ቪዲዮ ከተመቻችሁ ላይክ በማድረግ እንሰናበታለን። ቀጣይ በተለያዩ መንፈሳዊና ቁም ነገር አዘል ቪዲዮዎች እስክንገናኝ ድረስ ቸር ቆየን።